በዚህ ዘመን ሳይንቲስቶች ምንም ነገር ብትጠይቋቸው በኮንፊደንስ በዝርዝር ይመልሱላቸዋል ከሁለት ነገሮች በስተቀር ከቢግ ባንግ በፊት ምን እንደተፈጠረና ብላክ ሆል ውስጥ ምን እየተካሄደ እንዳለ ከነዚህ ጥያቄዎች ውጪ ምንም ነገር ይመልሱላቸዋል። ስለ ቢግ ባንግ ቲዮሪ በሌላ ቪዲዮ አወራለሁ። በዚህ ቪዲዮ ስለ ብላክ ሆሎች ውስጣቸው ምን እንዳለ፣ እንዴት እንደሚፈጠሩ፣ ውስጡ ብትወድቁ ምን እንደሚፈጠር እስካሁን የሰው ልጅ የደረሰበትን እነግራችኋለሁ። ተከታተሉ። አሁን እኔ ምድር ላይ ነኝ። ከምድር ብንወጣስ ምን ይፈጠራል? ከምድር ወጥቼ ባይ ወደ ስፔስ ላይ ባይ ምን እንዳለ ባይ ወደ ውጭ ከምድር ወጥቼ ከሰማይ አልፌ ማለት ነው ባይ ከዋክብቶች አያለው፣ ጨረቃን አያታለው፣ ሌሎች ፕላኔቶችን አያለው። ከማያቸው ነገሮች መሃል ዘጋዝ ክላውድ የሚባል ነገር አለ። እነዚህ ክላውድ የሚመስሉ ጋዝ ነገሮች በጣም ትልልቅ ጋዝ ነገሮች አሉ በየቦታው ከለር ነገር አላቸው ብቻ በየቦታው አሉ። እና እነዚህ ክላውዶች በግራቪቲ ምክንያት ማንኛውም ክብደት ያለው ነገር ይሳሳባል። ስፔስ ውስጥ በኒውተን ግራቪቴሽናል ሎው መሰረት ማንኛውም ክብደት ያለው ነገር ይሳሳባል ስፔስ ውስጥ። እና የነዚህ ክላውዶች ፓርቲክሎች ለረጅም ጊዜ ከሆነ ጊዜ በኋላ በግራቪቲ ምክንያት ይሳሳባሉ እነዚህ ፓርቲክሎች እና ኮምፓክት እየሆኑ እየተሳሳቡ እነዚህ ፓርቲክሎች ስታር ይወልዳሉ። እና ከነዚህ ክላውዶች ስታር ሲወለድ ያለው ማለት ነው። ስታሮች ሲወለዱ እንደኛ ፀሐይ አይነት ከኛ ፀሐይ 100 እጥፍ 1000 እጥፍ ክብደት ያላቸው ትልልቅ ሳይዝ ያላቸው የተለያየ ሳይዝ ያላቸው ከነዚህ ክላውዶች ሲወለዱ ታያላችሁ። ስታሮች ተወልደው ይወጣሉ በግራቪቲ ምክንያት እየተጨማመቁ እነዚህ ፓርቲክሎች እንትን ይወልዳሉ። ስታሮችን ከዋክብት ሲወልዱ ታያላችሁ። እና ከዋክብት የኛንም ፀሐይ ጨምሮ በላያቸው ላይ ሃይድሮጅን አለ። ኮራቸውን ስታዩ ውስጡ ሃይድሮጅን አለ፣ መሀል ላይ ውስጥ ማለት ነው። በዙሪያውም ሃይድሮጅን አለ እና ውስጥ ላይ ሃይድሮጅኑ የፀሐይ ኮር ላይ መሀል ላይ ሃይድሮጅን አተሞች ኒውክለሳቸው ይጠባበቃል፣ ፊውዝ ያደርጋል። የሃይድሮጅን አተሞቹ ኒውክለስ ፊውዝ እያደረገ ሂሊየም ይፈጥራል። ፊውዝ እያደረጉ ሂሊየም ይፈጥራሉ። መሀል ላይ በጣም ብዙ ፊውዥኖች ይካሄዳሉ ኮሩ ላይ። ፊውዥን ደግሞ እንደምታውቁት ፊውዥን ሲካሄድ ኒውክለሶች ሲጠባበቁ ኢነርጂ ይለቀቃል ወደ ውጭ በኃይልና በሙቀትና በብርሃን መልክ ወደ ውጭ ኃይል ይለቀቃል ፊውዥን ሲካሄድ። እና እነዚህ የስታሩ ኮር ውስጥ የሃይድሮጅን ኒውክለሶች እየተጠባበቁ ፊውዥን እየፈጸሙ ሂሊየም ሲፈጥሩ የሂሊየም ማት ይፈጥራል። ብቻ እዛ ኮር ውስጥ በጣም ብዙ ሚሊዮን ፊውዥኖች ይካሄዳሉ። እነዚህ እያንዳንዱ ፊውዥን ደግሞ ሙቀትና ኃይል ይለቃሉ። ለዛ ነው ፀሐይን ስታያት ሙቀትና ብርሃን በጣም የምታመነጨው። እንዴት ነው የምታመነጨው ብላችሁ ጠይቃችሁ አታውቁም? በመሀሏ ኮሯ ላይ በሚካሄዱ የፊውዥን ማዕት ነው ይህን ሁሉ ብርሃንና ሙቀት የምታመነጨው። እና ከፊውዥኗ ወደ ውጭ ራዲዬሽን ይለቀቃል ማለት ነው፣ በሙቀትና በብርሃን መልክ ማለት ነው። ወደ ውጭ ራዲዬሽን ይለቀቃል። እና ይሄ ብቻ ሳይሆን ቅድም በክላውዶቹ እንደነገርኳችሁ በግራቪቲ ምክንያት ይሰባሰባሉ፣ ኮምፓክት ይሆናሉ እነዛ ክላውዶች። ከዛ ስታር ይፈጥራሉ። ስታር ውስጥም ፓርቲክሎች አሉ። እነዚህ ፓርቲክሎች ማሳ አላቸው። እነሱም ኮምፓክት መሆን ይፈልጋሉ ከስታሩ በላይ። የበለጠ ኮምፓክት ለመሆን ሲሞክሩ ስታሩ ወደ ውስጥ ይጨማመቃል ማለት ነው። ኮምፓክት ለመሆን ዴንሲቲውን ለመጨመር ፓርቲክሎቹ በግራቪቲ ምክንያት ይሳሳባሉ። ከውስጥ ደግሞ የሚወጣው ፊውዥን የነገርኳችሁ ራዲዬሽን ይገፋዋል ወደ ውጭ፣ ስታሩ እንዳይጨመቅ ወደ ውስጥ ይገፋዋል። እና በባላንስ ሆኖ ስታሩ ይቆያል ማለት ነው ለረዥም ጊዜ። እና አንዳንድ ከዋክብት ግን በጣም ትልልቅ ናቸው። ከትልልቅነታቸው ብዛት መሀላቸው ኮሩ ውስጥ ሂሊየም ብቻ አይደለም የሚፈጥሩት፣ ሂሊየሞቹ ራሱ እየተጠባበቁ ሌሎች ንጥረ ነገሮች እነዚህ ኤሌመንቶችን ይፈጥራሉ። ካርበን፣ ኦክሲጅን፣ ሲሊካን፣ አይረን ይፈጥራሉ። እና እነዚህ እየተጠባበቁ በፊውዥን ምክንያት ኃይል ወደ ውጭ ይለቃሉ እና አዳዲስ ነገሮችን እንደ ኦክሲጅን ምናምን ያሉ አዳዲስ ንጥረ ነገሮች ኤሌመንቶች ሲፈጠሩ ታያላችሁ። ከዛ የሆነ ሰዓት አይረን ይፈጠራል እንዳልኳቸው። አይረን ደግሞ በጣም ሄቪ ኤሌመንት ነው። ከምንም ነገር ጋር ፊውዝ አድርጎ ከሱ በላይ ሄቪ የሆነ ነገር መፍጠር አይችልም። በጣም ሄቪ ነው። ኮሩ ውስጥ ሁሉ ነገር እየተጠባበቀ አይረን መሆን ይጀምራል። አይረን በበዛ ቁጥር እንትኑ ይቀንሳል ማለት ነው፣ በፊውዥን ምክንያት ወደ ውጭ የሚለቀቀው ራዲዬሽን። እሱ ራዲዬሽን ሲቀንስ ግራቪቲውን ካንስል አውት የሚያደርገው ኃይል ይጠፋል ማለት ነው። ግራቪቲው ያሸንፋል። መሀል ላይ በብዛት አይረን ሲሆን ፊውዥኑ ይጠፋል። የፊውዥን ራዲዬሽን ወደ ውጭ የሚገፋው ስታሩን ይጠፋል። ግራቪቲ ብቻ ይሆናል። ግራቪቲውም ስታሩን ወደ ውስጥ ኢምፕሎድ ያደርጓል። በተለምዶ ኤክስፕሎዥን ነው የምናውቀው፣ ወደ ውጭ መፈንዳት። ስታሩ ወደ ውስጥ ይፈነዳል። በግራቪቲ ምክንያት ስኳሽድ ይሆናል።
ኢምፕሎዥን ይፈጠራል፣ ወደ ውስጥ መፈንዳት ሱፐርኖቫ ይባላል ይሄ በተለምዶ። እና ስታሩ ወደ ውስጥ ይፈነዳና በሱፐርኖቫ ምክንያት ያ ስታር ከጋስ ክላውድ ወደ ስታር መጣ ኮምፓክት ሆኖ፣ ስታሩ ደግሞ ወደ ኒውትሮን ስታር ይቀየራል። በቂ ማስ ካለው ደግሞ ወደ ብላክ ሆል ይቀየራል ከሱፐርኖቫ በኋላ ማለት ነው። ብላክ ሆሎች ደግሞ እንዲህ ስታያቸው እና ብቻ ከዚህ ነው ብላክ ሆል የተፈጠረው ለማለት ያለ ያው ታሪኩን ነገርኳችሁ። ብላክ ሆሎችን ስታያቸው ዳይሬክትሊ ብላክ ሆሉን ማየት አትችሉ። ዙሪያው በጥቁር ኳስ የተሸፈነ ነው። ኢቨንት ሆራይዘን የሚባል በጥቁር ኳስ ዙሪያው ተሸፍኗል። እሱን ነው የምታዩት ብላክ ሆል ስታዩ። ያ ነገር ደግሞ ብርሃን ላዩ ላይ ሲያርፍ አንጸባርቆ ወደ አይናችን አይገባም። የሆነ ነገር ለማየት ላዩ ላይ ብርሃን አርፎ ያ ብርሃን አይናችን ውስጥ ሲገባ አይደል ያንን ነገር ማየት የምንችለው። እዚህ ኢቨንት ሆራይዘን ላይ ግን ብርሃን ሲያልፍ ከሱ ላይ ተንጸባርቆ አይናችን ውስጥ አይገባም። እዛው ስቦ ያስቀረዋል። ወደ ብላክ ሆሉ አስገብቶ ብርሃኑን ያስቀረዋል። ከሱ ላይ ተንጸባርቆ ወደ አይናችን አይመጣም ማለት ነው። ማየት አንችልም። ብላክ ሆል ቤዚካሊ ኢንቪዚብል ነው ማለት ነው። ብላክ ሆል ማየት አንችልም። ተጽዕኖውን ብቻ ነው ማስተዋል የምንችለው። በሰላም እየኖርን የሆነ ነገር ሲስበን ብላክ ሆል እንዳለ እናውቃለን። በተጽዕኖ ነው የምናውቀው እንጂ ማየት አይቻልም ብላክ ሆል። ስለ ኢቨንት ሆራይዘኑ ይሄን ያህል ካልኳችሁ፣ መሀል ላይ ያለችው እውነተኛዋ ብላክ ሆል መሀል ላይ ያለችው ጉድጓዷስ ምንድን ናት? በተለምዶ ሳይንስ ውስጥ ሲንጉላሪቲ ብለው ይጠሯታል። ያቺ ጉድጓድ ሲንጉላሪቲ ብለው ይጠሯታል። ስለሷ ብዙም ነገር አናውቅም። ሳይዟን ግን ሲያት ነጥብ ናት። ሲንጉላሪቲ በተለምዶ ነጥብ ናት። ማትስ ውስጥ እንደምታውቁት ደግሞ ነጥብ ምንም ቮሊዩም የለውም፣ ምንም ዳይሜንሽን ስለሌለው። ቮሊዩም ዜሮ ከሆነ ማስ ደግሞ በጣም ትልቅ ማስ አለው ሲንጉላሪቲ። ቮሊዩሙ ግን የያዘው ቦታ ነጥብ ነው፣ ምንም ቦታ አልያዘም። ዴንሲቲውን ካልኩሌት ስታደርጉ ማስ ኦቨር ቮሊዩም፣ ማሱ ግብደ ቮሊዩሙ ዜሮ። የሆነን ቁጥር በዜሮ ስታካፍሉ ምን ይመጣል? አንዲፋይን። አሁን ያለን የሂሳብና የፊዚክስ መረዳት ስለ ሲንጉላሪቲ እንድናቅ አያስችለን። ምን እንደሆነ አናውቅም። ለዚህ ነው ሳይንቲስቶች ስለ ብላክ ሆል አያውቁም ያልኳችሁ መጀመሪያ ላይ። ይህንን ነው መረዳት ያቃታቸው። አሁን ደግሞ ብላክ ሆል ውስጥ ስትወድቁ ምን እንደሚፈጠር ልንገራችሁ። የሆነ ሰው እናንተ ወደ ብላክ ሆል ስትወድቁ ሁለት አይነት አሟሟት ነው የምትሞቱት። ወይ ቶሎ ትሞታላችሁ፣ ወይ በጣም ቶሎ ትሞታላችሁ። የሆነን ሰው ከውጭ ሆናችሁ ወደ ብላክ ሆል ሲወድቅ ብታዩት ይሄዳል፣ ይወድቃል፣ ወደ ብላክ ሆሉ ይወድቃል። የሆነ ሰዓት ቀስ ማለት ይጀምራል። ከዛ ቀይ ይሆናል፣ ሬድ፣ በጣም ቀይ ይሆናል፣ ይጠፋል። ቀይ ሆነና ይጠፋል። ገና ሳያልፍ ኢቨንት ሆራይዘኑን ቀይ ሆኖ ሲጠፋ ነው የምታዩት ከውጭ ሆናችሁ ስታዩ። እናንተስ የምትወድቁ ቢሆን ለሚወድቀው ሰውዬስ ምንድን ነው የሚታየው? ለሚወድቀው ሰውዬ በፍጥነት ሲወድቅ ይታየዋል። ቀጥታ በአንድ መስመር ተከትሎ እንዲህ ምናምን አይደለም፣ ቀጥታ ሲወድቅ ነው የሚታየው፣ ወደ ሴንተሯ ማለት ነው። ወደ ሴንተሯ ሲወድቅ ይታየዋል። ሰውነቱ ላይ የተለያየ የግራቪቲ መጠን ነው የሚካሄድ። አሁን እንዲህ እየወደቀ ነው ብንል እግሩ እዚህ ጋር ነው፣ ጭንቅላቱ እዚህ ጋር ነው። እንዲህ እየወደቀ ነው ወደ ብላክ ሆሉ። እዚህ ጋር እየወጣ ያለው ግራቪቲ እና እዚህ ጋር አፕላይ እየተደረገ ያለው ግራቪቲ እኩል አይደለም። ምድር ላይ ተራራ ላይ ስትወጡ ግራቪቲ ቀንሳላ በሆነ መጠን። ምድር ላይ ማሷ ትንሽ ነው ምድር እና የግራቪቲ ልዩነቱ ትንሽ ነው። እዛ ግን በጣም ከፍተኛ ግራቪቲ እና ማስ ስላለ ከአንድ ነጥብ መሀል ያለው የግራቪቲ ልዩነት መጠን ከፍተኛ ነው። ያ ሰውዬ ሲወድቅ እግሩ ላይ እየወጣ ያለው የግራቪቲ መጠን እና ጭንቅላቱ ላይ እየወጣ ያለው ግራቪቲ መጠን በጣም የተለያየ ነው። ስለዚህ አፕ ላይ የሚሆኑት ፎርሶች ይለያያሉ። እዚህ ጋር የበለጠ በጣም እዚህ ጋር ያለው ግራቪቲ መጠን ትንሽ አይደለም፣ ግን እዚህ ጋር ያለው በጣም ይለያል። እዚህ ጋር ካለው ከፍተኛ ልዩነት ነው ያለው። ስለዚህ ያ ሰውዬ መዘዛል ማለት ነው። በጣም እንደዚህ ምዝዝ ይላል እንደ ስፓጌቲ። ሳይንስ ውስጥ ፊዚክስ ውስጥ ስፓጌቲፊኬሽን ይባላል ይሄ ፕሮሰስ። ያ ሰውዬ ምዝዝዝ ይላል እንደ ፓስታ ማለት ነው። ከዚያ የሆነ ሰዓት በጣም ከፍተኛ ሲሆን የግራቪቲ መጠን ልዩነቱ መጠን ይበጠሳል። ያ ሰውዬ ሴሎቹ ይበጣጠሳሉ፣ አተሞቹ ሞለኪውሎቹ ብጥስጥስ ብለው ይጠፋል። ያ ሰውዬ ቫኒሽ ያደርጋል፣ ኢቫፖሬት ያደርጋል፣ ይጠፋል ማለት ነው። ይሄ ቶሎ መሞት ይባላል። ወደ ብላክ ሆል ስትወድቁ በጣም ቶሎ መሞት ደግሞ አንዳንድ ትንሽዬ ብላክ ሆሎች አሉ። ገና እንደገባችሁ ኢቨንት ሆራይዘን ውስጥ የእሳት ግድግዳ አለ፣ ፋይሮል ተገጫላችሁ፣ ከሱ ጋር ተናችሁ ትጠፋላችሁ። ይሄ በጣም ቶሎ መሞት ነው። መጀመሪያ የነገርኳችሁ ደግሞ ቶሎ መሞት ይባላል። ብላክ ሆሎች በጣም ሳይዝ ልዩነት አላቸው። ሁሉም ብላክ ሆል እኩል ሳይዝ አይደለም ያለው።
አንዳንድ ስቴረር ማስ ብላክ ሆል የሚባሉ ብላክ ሆሎች አሉ። እነዚህ ክብደታቸው የእኛን ፀሐይ በትንሽ እጥፍ ነው የሚበልጡት። ሳይዛቸው አንድ አስትሮይድ ነው የሚያክለው። እነዚህ ስቴረር ብላክ ሆል ይባላሉ። ወንደር ያደርጋሉ ዩኒቨርስ ውስጥ ምንም በዙሪያቸው የለም፣ ያገኙትን እየዋጡ ይዞራሉ። ሁለተኛው ደግሞ ሱፐር ማሲቭ ብላክ ሆል ይባላል። እነዚህ ብላክ ሆሎች በየጋላክሲው መሀል ነው የሚገኙት እና ጋላክሲዎችን ሲመጡ ነው የኖሩት። የእኛ ፀሐይ አለ፣ በዙሪያው ምድር ትዞራለች። ፀሐዩ ራሱ ደግሞ ከሌሎች ስታሮች ጋር አብሮ ብላክ ሆል ይሽከረከራል። ጋላክሲ ማለት እሱ ነው። በሁሉም ጋላክሲ መሀል የሆነ ብላክ ሆል አለ። ለብዙ ዓመታት ስታሮችን እየበላ የኖረ ብላክ ሆል አለ። ከብላክ ሆሎች ሁሉ ትልቁ ብላክ ሆል እስካሁን ካገኘ ነው S50041+81 የሚባል የብላክ ሆል አይነት ነው። ይሄ ብላክ ሆል በጣም ትልቅ ነው። ከኛ ፀሐይ 40 ሚሊዮን እጥፍ ነው ክብደቱ። ብላክ ሆሎች አሁን እንደነገርኳችሁ በጣም ፓወርፉል እና ትልልቅ ቢሆኑም ግን መሞታቸው አይቀርም። ሁሉ ነገር ይሞታል። ዩኒቨርስ ውስጥ ቋሚ ነገር ብሎ ነገር የለም። ሁሉ ነገር ይቀየራል እና ብላክ ሆሎች ይሞታሉ። ሆኪንግ ራዲዬሽን በሚባል የሳይንስ ፕሪንሲፕል መሰረት ይሞታሉ። ሆኪንግ ራዲዬሽንን ለመረዳት ወደ ኳንተም ፊዚክስ መሄድ አለብን። አሁን እዚህ ጋር አየር አለ። ይህም ቦታ ባዶ ላድርገው ብል አየሩን አጠፋዋለሁ፣ ቫኪዩም ይሆናል። ቫኪዩም ባዶ አይደለም። እዚህ ሪያሊቲ ውስጥ ፓርቲክሎች እየተፈጠሩ እየጠፉ ነው። ይፈጠራሉ፣ ፓርቲክል አንቲፓርቲክል ይጋጫሉ፣ ይጠፋል። ይፈጠራሉ፣ ይጋጫሉ፣ ይጠፋል። ፓርቲክል አንቲፓርቲክል፣ ማተር አንቲማተር፣ ፓርቲክሎች ዝም ብሎ በቃ በየቦታው በሰከንድ ውስጥ ይፈጠራሉ። ኳንተም ፍላክቹዌሽን ይፈጠራል። የሆነ ፓርቲክል አንቲፓርቲክሉ አብሮት ይፈጠራል፣ ይጋጫሉ፣ ይጠፋል። ይፈጠራል፣ ይጋጫል፣ ይጠፋል። ኢቨንት ሆራይዘንም ጋር መሆኑ አይቀርም ይሄ ማለት ነው። የብላክ ሆል ጫፍ ጋር ኢቨንት ሆራይዘኑ ጋር ፓርቲክሎች ይፈጠራሉ። ፓርቲክል አንቲፓርቲክል፣ አንቲፓርቲክሉ ወደ ብላክ ሆሉ ይገባል፣ ፓርቲክሉ ወደ ዩኒቨርሱ ይወረወራል። እንደዚህ የመዓት ፓርቲክሎች ይፈጠራሉ ጫፉ ጋር፣ የብላክ ሆሉ ጫፍ ጋር ግዴታ ስለሆነ የኳንተም ፊዚክስ ህግ ነው። ስፔስ ላይ እነዚህ ፓርቲክሎች ፓርቲክል አንቲፓርቲክል አኔኒሂሌት ለመደራረግ ሲሉ ይፈጠራሉ እና ኢቨንት ሆራይዘኑ ጋር በጣም ብዙ ፓርቲክሎች ይፈጠራሉ፣ ይጠፋሉ። አንቲፓርቲክሉ ወደ ብላክ ሆሉ ይገባል፣ ፓርቲክሉ ወደ ዩኒቨርሱ ይወረወራል እና ያ አንቲፓርቲክል ጊዜ ይፈጃል፣ በጣም ብዙ ጊዜ ይፈጃል። ግን አንቲፓርቲክሉ እየገባ የብላክ ሆሉን ማተሮች ፓርቲክሎች ያጠፈዋል። በጊዜ ሂደት የመዓት ፓርቲክሎች እየገቡ ብላክ ሆሉ እያነሰ ይሄዳል። አንቲፓርቲክሎች እየገቡበት ሲሄዱ እያነሰ ይሄዳል። ፓርቲክሎች ወደ ውጭ ነው የሚወረወሩት እንደነገርኳቸው። አንቲፓርቲክሎች ግን ወደ ውስጥ እየገቡ የብላክ ሆሉን ፓርቲክሎች እያጠፏቸው ብላክ ሆሉ እያነሰ ይሄዳል እና እያነሰ ይሄዳል። ከሆነ ጊዜ በኋላ በጣም ያንስና ይፈነዳል። እሱ ያው ስታሩ እንደፈነዳው በጣም አንሶ ሄዶ ኮይሳር በሚባል ፍንዳታ አማካኝነት ከ1 ቢሊዮን ኒውክሊየር ቦምቦች ሲፈነዱ የሚያወጡትን ኃይል አውጥቶ ወደ ውጭ ይፈነዳል። ያ ብላክ ሆል ይጠፋል ማለት ነው። ያው ስለ ብላክ ሆሎች ማውራት በጣም ነው ደስ የሚለኝ። ሌላም ቪዲዮ መስራት አይቀርም። ካላስቸገርኳችሁ ይህም ቪዲዮ በጣም ስማርት ነው ለምትሉት አንድ ሰው ሼር አድርጉልኝ። ደህና ሁኑ።